ስለ ቬን ዲያግራም ማወቅ ያለባችሁ 3 ነገሮች ልንገራችሁ። አንደኛው if they are disjoint ነው። ሁለቱም ስብስቦች ምንም አይነት የጋራ ባይኖራቸው ምን አይነት ቬን ዲያግራም ይኖረናል? ኦኬ ኤ እዚህ ጋር እንደምታዩት 1 2 3 ይዟል። ቢ 4 6 7 ነው ያዘው። ኤ እና ቢ ምንም ሊያጋራቸው የሚችል የጋራ ቁጥር የላቸው። ስለዚህ ኢንተርሴክሽናቸው ኢምፕሊሲት ነው። ሶ ቬን ዲያግራማቸው ኤ የራሱ 1 2 እና 3 በክብ ውስጥ ማስቀመጥ፣ ቢ ደግሞ የራሱ 4 6 7 በክብ ውስጥ ማስቀመጥ። ይሄ ነው ቬን ዲያግራም። ሁለተኛው ስለ ቬን ዲያግራም ማወቅ ያለባችሁ if they have intersection ነው። የጋራ ሲኖራቸው let's say ኤ ላይ ያለው አንድ ቁጥር እንደምናየው ቢ ላይ ያለ ኦኬ ኤ ላይ ያለችው 3 ቁጥር the same thing ቢ ላይ ማለች። ኤ ላይ ያለችው 7 ቁጥር the same thing ቢ ላይ ማለች። ስለዚህ እነዚህ ስብስቦች የሚጋሯቸው የጋራ ቁጥሮች አሉ ማለት ነው። ሶ ቬን ዲያግራማቸው ምን ይሆናል? ኤ የራሴ የሚለው የብቻው 0 እና 5 ሲሆን ሌሎቹ ሶስቱ 1 3 7 መሃል ላይ to the right side እናስቀምጥና እንደዚህ ዲያግራሙን እናስቀምጥበታለን። ዲ ደግሞ 1 3 7 ከኤ ጋር የሚጋራቸው ናቸው። የራሱ 4 6 2 ይይዝና 1 3 እና 7 እንዲሁ ከኤ ጋር ይጋራ ነው። ሶስተኛ if one is a subset of the other ነው። እስኪ ኤ ላይ ለምሳሌ አሁን 1 እንዳለ ቢ ላይ ያለች፣ ኤ ላይ ያለችዋ 2 ቢ ላይ ያለች፣ ኤ ላይ ያለችዋ 3ም ቢ ላይ ያለች፣ ሙሉ ለሙሉ ኤ እንዳለ ቢ ውስጥ ገብታለች። ኤ የራሱ የኔ የሚለው የተለየ ቁጥር የለውም። ሶ በዚህ ጊዜ ቬን ዲያግራሙ ኤ 1 2 3 እንደዚህ እናስቀምጥና ቢ ማለት 1 2 3 እነዚህ እንዳለ ይዞ የራሱ 4 6 እና 7 ይጨምርና በውጭ በኩል ይሄው እንደዚህ ሰርክል እናደርገዋለን። ስለዚህ እንዳለ ኤ ሙሉ ለሙሉ ቢ ውስጥ ትገባለች። ታዲያ ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉለት።